አንድ ነብያችን ሰለላሁ ዐለይሂ ወሰለም አታ መቅበረተ የህይወታቸው ፍጻሜ አካባቢ ነብዩ ሰለላሁ ዐለይሂ ወሰለም ቀብር ዚያራ ከሰሃቦች ጋር ሄዱ። ልክ እንደሄዱም በቂዕ ላይ የሚገኙ ሰሃቦችን አሰላሙ ዐለይኩም ዳረ ቀውሚን ሙእሚኒን፣ ሰላም በእናንተ ላይ ይሁን እናንተ ምእመናን አሉ። ወኢና ኢንሻአላሁ ቢኩም ላሒቁን፣ እኛ ኢንሻአላህ ከእናንተ ጋር እንገናኛለን አሉና በትካዜ ካሰቡ በኋላ ለሰሃቦች ዞር ብለው ምን አሏቸው? ወዲቱ አና ቀድ ረአይና ኢኽዋነና፣ ደወደድኩ እኮ አላህ ቢያሳካልኝ ወንድሞቻችንን ባየናቸው አሉ ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም። ከዛ ሰሃቦች ጠየቋቸው፣ አወለስና ኢኽዋኑከ ያ ረሱላላህ፣ እኛ አንተ ወንድሞች አይደለንም እንዴ አሏቸው። ቃለ አንቱም አስሓቢ፣ እናንተማ የኔ ባልደረባ ነው የምትባሉ፣ ወንድሞችማ ኢኽዋኑና الذين لم يأتوا بعد፣ አሁን ወደ ዱንያ ልመጡ ለወደፊት የሚመጡ ምእመናኖች የኔ ተከታይ ናቸው ወንድሞች ማለት። فقالوا كيف تعرف من لم يأتي بعد، አሁን ያልመጣን ለወደፊት يوم القيامة እንዴት ብለህ ነው የምታውቀው አሏቸው የአላህ መልእክተኛ። فقال ነብዩ ሲመልሱ ምን አሉ? فإنهم يأتون غرا محجلين